ወበረካቱ ውዶች እንዴት ናችሁ? ሰላም ናችሁ? ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እስኪ ዛሬ ደግሞ ጌም እንጫወት ቤተሰብ፣ ጌም እንጫወት። አዲሱን ጌም እንጫወት። ከፍቶልናል ጋይስ፣ ከፍቶልናል። ከርብ ላይ ደርሰናል። እንዴት ያስፈራል መሰላችሁ? ከርብ ላይ ኢንሻአላህ። አያችሁት እንዴት ደስ እንደሚል ሞራሉ እንዴት ደስ እንደሚል። ወደ ሁለተኛው ዙር ተላልፈናል። ያው እንዴት እንደሚያስፈራ ከርብ ላይ ስትደርስ እንዴት እንደሚጨንቀኝ። ወደ ሶስተኛ ዙር ተሸጋግረናል ጋይስ፣ ወደ ሶስተኛ ዙር። እንዴት ነኝ ስትሰራ ላይ እንዴት ነኝ ቤተሰብ፣ እንዴት ነኝ? ዋው! ወደ አራተኛ ዙር ተሸጋግረናል። እንዴት ነው? ሹፍርና ያዋጣኛል ጋይስ? ልቀጥል ጋይስ? ሹፍርና ታዋጣኝ? እስኪ ንገሩኝ። ከመደም ቤት ያወጣኛል እንዴ? ዋው! ደግሞ ልክ መንገድ ነው። ከርብ የለው ምን የለው፣ ደስ አይልም? ማሻአላህ ማሻአላህ። እንዴት ነው ሹፍርና ላይ ኮሜንት ላይ አስቀምጡልኝ። እንዴት ነው ያችሁ? ፍሬን ሲይዝ እኮ እንደኛ ነኝ ጋይስ። ፍሬን አያያዝ ላይ እንዴት ነው? ወደ አራተኛው ዙር ተሸጋግረናል ቤተሰብ፣ ወደ አራተኛው ዙር፣ ወደ አራተኛው ዙር። ፍሬን ያዙ፣ ፍሬን ያዙ፣ ፍሬን ያዙ። ዋው! አልፈናል። ወደ አምስተኛው ዙር ተሸጋግረናል ጋይስ፣ ወደ አምስተኛው ዙር ተሸጋግረናል። ለትንሽ ተረፍኩ እናንተ። ከርብ እኮ በጣም እንዴት እንደሚያስፈራ። ዋው! መጨረሻ ላይ ስንደርስ እንዴት ደስ እንደሚል እናንተ። ለካ ሹፌር ሂዶ አሰበበት ሲደርስ ያለው ስሜት እንዴት ደስ እንደሚል ጋይስ። ስድስተኛ ዙር እንደ አንዴ ሳንስት ወደ ስድስተኛ ዙር። ማሻአላህ ነን ጋይስ። ወደ ሰባተኛ ዙር። በነገራችን ላይ ይሄ ይቆጥራል። በዶላር ነው የሚከፍለው ጋይስ። ተጫወቱ። ለትንሽ ተረፍኩኝ። ለትንሽ ጋይስ፣ ለትንሽ። ወደ ስምንተኛ ዙር ተሸጋግረናል ጋይስ፣ ወደ ስምንተኛ ዙር ተሸጋግረናል። ጨረስን። አጣጥር ናቸው ደግሞ የሚመጡት መንገዶች እናንተ። ከርቦቹ ግን ያስፈራሉ። አያችሁ? ቆርጭጭ አድርጌ እኮ ነው ፍሬን የሚይዘው። አዲስ ጎማ ነው ጋይስ፣ አዲስ ጎማ ነው እላችኋለሁ። አዲስ ጎማ ነው። በቃ ሹፍርና ማስተማር አለብኝ ጋይስ። በቃ እችላለሁ ማለት ነው። እንዴት ሹፍርና በቃ ልማርና ከማዳም ኩሽና ልውጣ እላችኋለሁ። እንደዚህ ነው እላችኋለሁ። ጨርሰናል። አልሐምዱሊላህ። አያችሁ? ምንም አልሳትንም እስካሁን፣ ምንም አልተገጨንም እስካሁን፣ ፋሚሊ። ቅርብ ሲሆን ከርቡ እንዴት እንደሚያስፈራ ጋይስ። ያአላህ ያስፈራ። ሹፌሮች ጥናት ይስጣችሁ። ከርብ ላይ በጣም ነው የሚያስፈራ ጋይስ። ከርብ አበዛብኝ ደግሞ አሁን። አያችሁ እንዴት ደስ ይላል እናንተ። በጣም ነው ደስ የሚለው፣ በጣም ነው ደስ የሚለው። ተገጨ ስታካርጎብኝ ነው ግን ስታካርጎብኝ ነው።
ስታክ አድርጎብኝ ነው እንጂ አንድ ጊዜ ሳት ነው ግን ወደ 8ኛ 9ኛ ድረስ ደርሰናል። አንድ ጊዜ ተገጨሁኝ ማለት ነው። ባትሪ በቃኝ አላችኋለሁ። እንደዚህ እዚህ ድረስ ብቻ ነው የሚያጫውተኝ። በቃሽ እያለኝ ነው። እና ወዶቼ እንደዚህ እያደረጋችሁ ጌም ተጫወቱ። እየተጫወትን ብቻ እናጠራቅም። እንዴት እንደሚወጣ አናውቅም። እንደዚህ እያደረግን እናጠራቅመው እና ግን ይወጣል ጋይስ። ምንድን ነው የሚባለው? በኔፓ ነው በፔፓል ይወጣል ጋይስ ይላሉ። በዶላር ነው የሚከፍለው። እና ስለዚህ ተጫዋቱ ውዶቼ፣ ጊዜያችሁን አታባክኑ፣ ጊዜያችሁን ተጠቀሙ። እሺ ውዶቼ፣ እንደዚህ እያረጋችሁ ጌማችሁን ተጫዋቱ። የማንንም ቪዲዮ እስክሎር አታድርጉ እላችኋለሁ ውዶቼ። ይህ አንደኛ አእምሯችንን ያዝናናል። በዛም ላይ በቃ ልምድ እንቀስማለን። ብዙ ጥቅም አለው። ስለዚህ ተጫወቱ እሺ ውዶቼ።